ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ሰንብታችኋል? እና አዲስ ከተሰኘው ፕሮግራሜ ዛሬ ደግሞ አዲስ ነገር ይዤ ብቅ ብያለሁ። እናንተም ቻናሌን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ዲቪ 2026 ውጤት ይፋ ሊደረግ 2 ቀን ብቻ ነው የቀረው። የሞላችሁ ሰዎች በሙሉ መልካም እድል እያልኩ እንዴት አድርጋችሁ ውጤታችሁን ቼክ እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ቆይታችሁ ከኔ ጋር ይሁን። ውጤቱ ይፋ በሚደረግበት ጊዜ እንግዲህ ከተለያየ ዲቪ ደርሷችኋል የሚል የማጭበርበር መልእክት ሊደርሳችሁ ስለሚችል ጥንቃቄ በማድረግ እኔ የማሳያችሁ ስቴፕ እና ትክክለኛውን ዌብሳይት በመጠቀም ብቻ በራሳችሁ ውጤታችሁን ቼክ ማድረግ ትችላላችሁ። እንደሚታወቀው 55000 ሰዎችን እድለኛ የሚያደርገው ዲቪ ፕሮግራም ነገ ቅዳሜ ማለትም በ25/08/2017 በኢትዮጵያ አቆጣጠር ውጤቱን ይፋ የሚደረግ ይሆናል። እያንዳንዳችሁ የሞላችሁ ሰዎች መልካም እድል እያልኩ ውጤታችሁን ራሳችሁን ቼክ ማድረግ ትችላላችሁ። ትክክለኛውን ዌብሳይት ላይ በመጠቀም እዚህ ስክሪን ላይ ያስቀመጥኩላችሁ dvprogram.state.gov የሚለውን ዌብሳይት ብቻ በመጠቀም ስትሞሉ የተሰጣችሁን ኮንፈርሜሽን ነምበር ወይም 16 ዲጂት የቁጥርና የፊደል ስብስብ የሆነ 16 ዲጂት ቁጥር ዌብሳይቱ ላይ በማስገባት ውጤታችሁን ማየት ትችላላችሁ። በጣም ሲምፕል ስቴፕ ነው። ኮንፈርሜሽን ነምበራችሁ የጠፋባችሁ ሰዎች ካላችሁ ደግሞ ፎርጌት በማለት ስማችሁን፣ በርዝዴት እና እንዲሁም ደግሞ የትውልድ ቦታችሁን በማስገባት አስፈላጊውን ስቴፕ በመከተል ውጤታችሁን ራሳችሁ ቼክ ማድረግ ትችላላችሁ። ምንም ከባድ ነገር የለውም። ስለዚህ መልካም እድል እያልኩ ወደ ቀጣዩ ዜና የማልፍ ይሆናል ማለት ነው። በሲዳማ ክልል በሆንጣጦ ሆስፒታል ከትርፍ ሰዓት ጋር በተያያዘ ለ2 ሳምንት የሚጠጋ ጊዜ በስር ላይ የቆዩ የጤና ባለሙያዎች በዋስ መፈታታቸውን ታውቋል። እያንዳንዳቸው የ50,000 ብር ዋስ በማስያዝ ከእስር እንዲፈቱ መደረጉም ተገልጿል። ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው ረዳ ጨምሮ ሌሎች 18 ከፍተኛ የትግራይ ፖለቲካዊና የሰራዊት አመራሮች በ63 ሰዎች የግድያ ወንጀል ክስ ቀረበባቸው። በሰሜኑ ጦርነት ጊዜ መከላከያ ትግራይን በተቆጣጠረበት ጊዜ ድጋፍ ሰጭ ሰራተኞችን እንዲገደሉ በፈጸሙት ጄኖሳይድ ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው ረዳ፣ ጌታቸው አሰፋ፣ ፈትለወርቅ ገብረ እግዚአብሔር፣ ታደሰ ወረደና ጻድቃን ገብረ ትንሳኤ የክስ ጥቆማ ቀረበባቸው። በጌታቸው ረዳ የሚመራው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮች መካከል አንዱ የሆነው አሳውቋል። ፓርቲው በሊበራል ዲሞክራሲ ጽንሰ ሀሳብ የሚመራ ሲሆን ትግራይ ሊበራል ዲሞክራሲ ፓርቲ በማለትም ለመጠራት ወስነዋል። የህወሀት ህጋዊነት ስለሚያበቃ የህወሀት ፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ሲሉ ይህ አመራር ገልጸዋል። ፓርቲው ህግና ደንብ ጨርሰን አሁን የደጋፊዎቻችን ፊርማ በማሰባሰብ ላይ እንገኛለን ሲሉ አሳውቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ባወጣው ሪፖርት በሚሊዮኖች የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢ ነው ሲል አሳውቋል። ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ ያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንደማሟላት እንደተቸገሩ ገልጿል። ምን አዲስ የተሰኘው ፕሮግራሚን ዛሬ እንደቀጠለ ነው። ዛሬም በአዲስ ነገር ብቅ ብዬላችኋለሁ። ቻናሉን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት በመስጠት ድጋፋችሁ እንድታሳዩ ከወዲሁ ለማሳሰብ ወዳለሁ። በደቡብ ኢትዮጵያ ክልል በጎፋ ዞን አንዲት ላም ከ5 ሰዓት ምጥ በኋላ ጉማሬ መሰል ጅራት የሌለው ጥጃ ወልዳለች። ነገር ግን ጥጃውም ከሰዓት በኋላ ህይወቱ እንዳለፈ እና እሷም ከ3 ቀን በኋላ ህይወቷ እንዳለፈ ምንጮች እየገለጹ ነው። አምነስቲ ኢንተርናሽናል የኢትዮጵያ የተጀመረውን የኮሪደር ልማት በአስቸኳይ እንዲቆም ጠይቋል። በ58 ከተሞች እየተሰራ ያለው የኮሪደር ልማት የሰዎች መብት ጥሰትን ጥናት እስከማድረግ ድረስ እንዲቋረጥ ሲል አምነስቲ ኢንተርናሽናል አሳውቋል። በአዲስ አበባ በተለያዩ ክፍለ ከተሞች ቦሌ እና ለሚ ኩራ ክፍለ ከተሞች ጨምሮ 872 ሰዎች ከመኖሪያ ቤታቸው በግድ እንዲወጡ መደረጋቸውን ካረጋገጥኩ በኋላ ይህን ዳሳዊ ጥናት እንዳደርግ ሲል ገልጿል።